ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ የምናሳየው የገንፎ አሰራር ነው። አሁን ውሃ እየፈላ ነው። መጀመሪያ ውሃ እናፈላለን። ከዛ ዘይት እንጨምራለን። ከዛ ጨው እንጨምራለን። ታሊኩ ማለት ነው። እና ውዶቼ ለቻናሌ አዲስ ሆናችሁ ሰብስክራይብ ላይክ እያደረጋችሁ ወደ ቪዲዮ ጀምሮ ከዛ ዱቄት እንጨምራለን። ውሃ ከፈላ በኋላ እሳቱን ትንሽ እንቀንሳለን፣ ቂጥ እንዳይቀጣ ማለት ነው። እናመስላለን። በደንብ አድርገን እናሸዋለን። ውዶቼ ዱቄቱ እስከሚጠፋ እንዳይቋቁር በደንብ ማሸት አለባችሁ ገንፎ ስትሰሩ። አዎ ውዶቼ በደንብ ማሸት ይፈልጋል። ትንሽ ቀን ተመልሰን እንገናኛለን። ውዶቼ አሁን በደንብ አድርገን አሽተነዋል። ከዛ ውሃ ጠብ አድርገን እንጥደዋለን መልሰን ማለት ነው። እሺ ውዶቼ ጥሬውን ዘይት ላለመብላት እዚህ ሀገር ቅቤ አይገኝም ታውቃላችሁ። ማዲያም ቤት ነን ያለነውና ከዛ ዘይታችንን ትንሽ እናሞቀዋለን። ሽንኩርት፣ ነጭ ሽንኩርት እናደርጋለን። ከዛ ዘይታችን እናደርጋለን። ትንሽዬ ከሙን እናደርጋ፣ የተፈጨ ከሙን። ያልተፈጨም ቢሆንም ችግር የለውም። ከዛ ትንሽዬ ፍልፍል አስዋት፣ ትንሽዬ ጨው፣ ከዛ እንለኩሳለን እስከሚንተከተክ ድረስ እንጠብቀዋለን ማለት ነው። ከዛም በኋላ ወጥተን በርበሬያችንን ጨምረን በገንፏችን እንበላለን። ከጥሬ ዘይት ይሻላል። ዶቼ ቅድም ያሳየኋችሁ ቅመማ ቅመም የጨመርኩበት ዘይት ይኸው እየተንተከተከ ነው። ትንሽዬ እንተክተክና እናወጣዋለን ማለት ነው። እና ውዶቼ አሁን ደግሞ ይሄ ሁለተኛ እያሸነው ነው። ውሃ ጠብ አድርገን ሳለ ጥደነው ነበረ። አሁን ደግሞ ሁለተኛ እያሸነው ማለት ነው። ከዛ በደንብ አሽተን አሁንም ሶስተኛ ውሃ ጠብ አድርገን እንጥደዋለን።
እና ውዶቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁን ቆዩ። አሁንም ውዶቼ ውሃ ሊጨምር ነው። ትንሽ የውሃ ጨምሬ መልሼ እሳት ላይ ልተዋለሁ ማለት ነው ውዶቼ። አሁን የመጨረሻውን እያሸን ነው ማለት ነው። ከአሁን በኋላ ያው ወደ ሳህናችን ጨርሰናል። ሳህን ላይ ስናረግ ደግሞ እናሳያችኋለን። አብራችሁን ቆዩ። ጨርሰናል። ከዛ ዘይታችን አድርገናል። ቅድም ያሞቅነውን ዘይት አሁን ደግሞ በርበሬያችንን ልንጨምር ነው፣ ልንበላ ነው ማለት ነው። ከዛ እንደዚህ እናዋህደዋለን። ጨርሰናል። ከዛ እንደዚህ ዲዛይን እናወጣለታል። እንደዚህ እያደረግን ዲዛይን እናወጣል ማለት ነው። ውዶች እንግዲህ አሁን ጨርሰናል። ወደ ምግብ ወደ መብላት ነው። እንብላ።